ሰላም ጤና ይስጥልን አድማጭ ተመልካቾቻችን ባለፈው ስለ ጥላሁን ግዛው አሟሟት ቪዲዮ እሰራላችኋለሁ ብዬ ቃል ገብቼ ነበር። ቃል በገባሁት መሰረት እንዲሁ አሁን ተከስቻለሁ ማለት ነው። በቅድሚያም እናንተን አድማጭ ተመልካቾችን ሰላምታ በማቅረብ እጀምራለሁ ማለት ነው። ሃይ በአራዳኛ ደህና ዋላችሁ በአማርኛ፣ ጉድ ሞርኒንግ በእንግሊዘኛ፣ ሰላሙ አለይኩም በአረብኛ፣ ነጋ ቡልተኒ በኦሮምኛ፣ ሰላም ጽብሃ በትግርኛ፣ በጥቅሉ ስንግባባ እኛው በእኛ። አድማጭ ተመልካቾች ስለኔ ጥቅል መረዳት የሆናችሁ ዘንድ አለማያ ሰጥቶ መቀበል ነው ማለቴ አበይት ታሪካዊ ሂደቶችና ተዋንያኑን በምችለውና በተረዳሁት መጠን የተለያዩ መጽሐፍትን በማንበብ ቻናላችን የታሪክ ጓዳን በሐቀኛ ተረኮች መሙላትና ማጠራቀም ነው። በእናንተ በኩል የሚፈልገው ደግሞ ሐሳብ አስተያየታችሁን በኮሜንት ሴክሽን በፊድባክ መልኩ እንድታጋሩኝ ነው። ይህ ሲሆን መማር ማስተማሩ ትወይ ሆነ ማለት ነው። ጥላሁን የሁለት ራያ ባላባቶች ልጅ ነው። የተወለደው ዛሬ ልዩ ስሟ አጤርሻ ተክለ ሃይማኖት በተባለች የገጠር ቦታ ነው። አጤርሻ ራያ ቆቦ ሮቢት አካባቢ ከቆቦ ከተማ የዋናውን መንገድ መስመር ይዘን ወደ አዲስ አበባ ስንገሰግስ 17 ኪሎ ሜትር ርቀት ላይ ነፋሻዋንና ፍልቅልቋን ሮቢት ከተማን እናገኛለን። ሮቢት ላይ እንደደረስን እንደምታውቁት ለጆርኒ አጀስትመንት የሚያግዙን ሆቴልና ካፌ ያፈራውን ቀማምሰን በስተምዕራብ በኩል የአንድ ሰዓት የእግር ጉዟችን ከኮመኮም ነው በኋላ አጤርሻ ተክለ ሃይማኖትን እናገኛለን። ጥላሁን የ29 ዓመት በኖርባት በዚች ምድር ድካም በሆነች ዓለም ውስጥ ጭቁን ወገኔ ነው ጨቋይ ጥላቴ ነው በሚል መሪ ቃል ለእልፍ አላፋ ግፏን ሲታገል እስከ መጨረሻይቱ ሰዓት ድረስ የኖረ ተራማጅ ኢትዮጵያዊ ነው ማለት ነው። ታዲያ ምን ያደርጉታል? በሰርጎ ገቦችና ትግል ጠላፊዎች ምክንያት አሁንም ቢሆን ጥላሁን በመናቡ ይስላት የነበረችው ኢትዮጵያ አልተፈጠረችም ማለት ነው። እሱ ግን ያው ዘመኑን በሙሉ በጭሰኛ ገባር ስርዓት ለሚሰቃዩ ኢትዮጵያውያን በድሎቱ ላይ ሸፍቶ በመደቡ ላይ አምጾ የአንድ መናጢ ድሃ ልጅ ያክል ነበር ለተገፉ ኢትዮጵያውያን ታግሎ በማታገል ህልሙንና ፖለቲካ ትግሉን ዳር ሳያደርስ በአጭር ጊዜ በመቅረቱ ምክንያት አገሬው ሩቅ አሳቢ ቅርብ አዳሪ ያለው ማለት ነው። ቀደም ብዬ አድማጭ ተመልካቾቻችን ጥላሁን በድሎቱ ላይ የሸፈተ በመደቡ ላይ ያመጸ ብዬ ነበር። እውነት ነው አድማጮች፣ ጆራችሁን አትጠራጠሩት። በምክንያት ላስረዳችሁ። ንጉሱ አፄ ኃይለ ሥላሴ በትምህርትና በዘመናዊነት ላይ መጠነ ሰፊ የሆነ ኢንቨስትመንት ማድረጋቸው ኮንሶሊዴሽን ኦፍ አውቶክራሲ ኤንድ ሞደርን ቢሮክራታይዜሽን የሚለው ፕሮጀክታቸው አካል ነበር። ይህ ሲባል የትምህርት መስፋፋቱ ዋና ዓላማ ለዝምና ፕሮጀክታቸው ማሳለጫ መሳሪያነት የሚያግዝ የተማረ የሰው ኃይል አማራጭ የሌለው ፍቱን መፍትሄ ነበር። እዚህ ላይ አድማጮች እንድታስተውሉት የምፈልገው ታሪክ የከተበው ቁልፍ ጉዳይ ተምረው ለዝመና ፕሮጀክቱ አካል እንዲሆኑ የሚፈለጉት የወቅቱ ባላባቶች ልጆች፣ የወቅቱ አስገባሪዎች እና አሪስቶክራት ጃንከር ነብሊቲ ልጆች ነበሩ። ያ ማለት በሌላ መልኩ ስናየው የተማሩና ዘመናዊ ትምህርት የቀሰሙ ባላባቶችን የማፍራት ተልዕኮ የያዘ ፕሮጀክት ነበር ማለት ነው። አስቡት፣ የ1960ዎቹ የተማሪዎች አብዮት ልጆች በአባቶቻቸው መንግስት ያነሱት ተቃውሞ ወይም ደግሞ ራስን ክዶ የጭሰኛ ገባር ስርዓት ቀንበር ጫንቃውን ላዛለው ሰፊው ህዝብ ኢትዮጵያውያን የታገሉ ትክክለኛ የሰብአዊነት መንፈስና አይበገር የጀግንነት ስነልቦና የቃኛቸው ምሁራን ስብስብና የፖለቲካ ንቅናቄ ነበር። አንድ ቀን ጥላሁን እንዲህ ብሎ ነበር። የዚህ የበሰበሰ ስርዓት አባል በመሆኔ ታላቅ ሀፍረት ይሰማኛል። ይህ ራስን ክዶ ለዓላማው የመመነኑ ታላቅ ማሳያ ነው። የስልሳዎቹ ትውልድ የጫሩት ፖለቲካ ዛሬም ከመድረክ ባይወርድም መሬት ላራሹ የሚለው ከማርክሲዝም ሌኒኒዝም ርዕዮተ ዓለም የተቀዳውን ወርቃማ መፈክራቸውን ከሞላ ጎደል ወይም ደግሞ በአንጻራዊነት ሙሉ በሙሉ በሚባል ደረጃ መሬት አልባ ኢትዮጵያን የመሬት ባለቤት አድርጓል። አሁን ላይ የአሁኑ ትውልድ ውለታ የረሳ ይመስላል። ለዚህ ማሳያው ደግሞ የብሔር ፖለቲካና ትርክቶችን ማስተዋል በቂ ነው። ትርክቶች ሲባል የጨቋይ ተጨቋይ ትርክታቸውን በሂስቶሪካል ግሪቫንስ መልኩ አቢሲኒያኑ እያሉ ሲኮንኑና ሲያጣጡ፣ ሌላው ይቅር በጨቋይ ተጨቋይ ትርክታቸው ጭቆናችን ታግለው የመሬት ባለቤት ያደረጉን የራሳቸው የጨቋኞቻችን ልጆች ናቸው ብለው ሲናገሩ እና ሲዘክሯቸው አይታዩም። ይህ ታላቅ ንፉግነት ነው። ይህም ብቻ አይደለም፣ ለላቀ የሥራ ውጤት ሽልማት መንሳት ነው። ውድ አድማጮች እስቲ አስቡበትና አስተያየታችሁን በኮሜንት ሴክሽን አጋሩ። ቪዲዮውን ላይክ፣ ሼር እንዲሁም ደግሞ አካውንቱን ሰብስክራይብ እያደረጋችሁ ቆይታችሁን ከኔ ጋር እንድታደርጉ በትህትና እጠይቃለሁ።
ፖለቲከኛ ጥላሁን አፉን የፈታው የጥንቶቹ የሀገሪቱ ዩኒቨርሲቲዎች ነበሩ በሚባልላቸውና በነበሩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትና አድባራት መንፈሳዊ ትምህርት በመቅሰም ነበር። እናም ጥሌ የራእዮቹ ልጅ የንባብ ሀሁ የጀመረው በቤተ ክህነት ትምህርት ነበር ማለት ነው። በኋለኛው ጊዜ ለህልፈተ ህይወቱ የዳረገውን የፖለቲካ ትግል ሀሳብ ያፈለቅባት ቦታ አጤ እርሻ ተክለ ሃይማኖትና አካባቢዋ በላስታ አውራጃ በያኔው በላስታ አውራጃ ግዳን ወረዳ አካባቢዎች ያገኛቸውን ገበሬዎች ስለ ህይወታቸው ሲጠይቃቸው ጎስቋላ የሆነ የህይወት ገጽታን ይተርኩለታል። ጥላሁን ገና በለጋ እድሜው ይጸጸታል። ለምን የኛ ቤተሰቦች ቅምጥሎች ሲሆኑ እኒህ ገበሬዎች ጎስቋሎች ሆኑ እያለ የልጅነት አእምሮውን ሲያዞር ነበር ያደገው። ከዚያም ሞቴንም ህይወቴንም ከገበሬ ጋር ያድርገው ብሎ በልቡ ቃል አሰረ። ይህን ቃልም ለመወጣት እግዚአብሔር የፈቀደለትን 20 ዓመታት ያክል ከዓላማው ዝንፍ ሳይል ደከመኝ ሰለቸኝም ሳይል በሰላማዊ የፖለቲካ ትግል ውስጥ ለእልፍ አላፍ ግፏን ወገኖች ሲታገል፣ ሲጽፍ፣ ሲከራከር ነበር ያሳለፈው። በ1957 ዓ.ም 11ኛ ክፍል እያለ በነበረው ንቁ የፖለቲካ ተሳትፎ ምክንያት ታስሮ እንደነበር መዛግብት ያስረዳሉ። ቀጣይ ዓመት በ1958 ዓ.ም ማለት ነው የ12ኛ ክፍል ፈተናውን በከፍተኛ ውጤት በማለፍ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አርትስ ፋካልቲ ውስጥ ፖለቲካ ሳይንስን ተቀላቀለ። ዩኒቨርሲቲው ውስጥ በነበረው ንቁ ተሳትፎ ለኡዞዋ ፕሬዝዳንትነት ለመጀመሪያ ጊዜ ከመኮንን ቢሻው ጋር ባደረገው ፉክክር ድል አልቀናውም ነበር። ምክንያቱም ብዙውን ጊዜ በእንግሊዝኛ ቋንቋ ጽፎ የሚያቀርበው ረቂቅ ፖለቲካዊ ትንታኔ በተለይ የሁለተኛ ደረጃ ትምህርት ቤት ተማሪዎች ሊረዱት ስላልቻሉ ማንነቱን በግልጽ ባለማወቃቸው ድምፃቸውን በነበረው ዲሞክራሲያዊ ምርጫ ሊሰጡት አልቻሉም እና በ1962 ዓ.ም በእንቅርት ላይ ጆሮ ደግፍ እንዲሉ አባቱ አቶ ግዛው አበራ ከዚህ ዓለም በሞት የተለዩ ሲሆን ከዚህ ጋር ተያይዞ ትምህርቱን አቋርጦ ትግሉን ከውጭ ሆኜ መገምገም እፈልጋለሁ በማለት የእንግሊዝኛ ቋንቋ ችሎታውን ተጠቅሞ አያሌ የስነ መንግስት፣ የፖለቲካ ሳይንስ፣ ፖለቲካል ኢኮኖሚ፣ ማርክሲዝም ሌኒዝም መጽሐፍትን ብጥርጥር አድርጎ በማንበብ እጅግ አንደበተ ርቱዕና ሞጋች አእምሮን ለመገንባት ተጠቅሞበታል ይባላል። የጥላሁንን ንባብ የንባብ ባህል ከምንለው የንባብ ሱስ ቢባል ማጋነን አይሆንም ይላሉ ምንጮችና የታሪክ ማስረጃዎች። ስለ ጥላሁን ንባብ ሀሳብ የሰጡ ሰዎች መካከል አንዱ እንዲህ በማለት ነበር አንባቢነቱን ያስረገጠው። ጥላሁን ያነበበው መጽሐፍትን ብቻ ሳይሆን ላይብረሪውን ጭምር ነው ሲል በአንክሮ ነው የገለጸው። የጥሌን ስነ ልቦናዊ ማንነት የገነባው የአያት ቅድመ አያቱ የአርበኝነት የተጋድሎ ታሪክ ነው ይባላል። ቅድመ አያቱ ደጃዝማች ተድላ ገብረዋህድ ይባላሉ። በ1888 ዓ.ም አድዋ ተራራው ላይ ነጭን ከገረፉት ጀግና ኢትዮጵያውያን መካከል አንዱ ነበሩ። አያቱም እንዲሁ ፋሺስት ጣሊያ የአድዋ ውርደቱን ለመበቀል ከ40 ዓመት በኋላ ንጥረ ወርቅ ኢትዮጵያ በማለት ኢትዮጵያን ከኢጣሊያን ኢስት አፍሪካ ግዛት ውስጥ ለመጠቅለል የሙሶሎኒ ደፋር እግሮች ሀገራችን በረገጡ ጊዜ ከጀግኖች ኢትዮጵያውያን የሸማ ለባሽ የገበሬ ወታደሮች ጋር በመሆን እጅግ እልህ አስጨራሽና 13 ሰዓታትን በፈጀው የማይጨው ጦርነት አንድም ለንጉሳቸውና ለዘውድ ክብር አንድም ለኢትዮጵያቸው በታላቅ ጀግንነት ሲፋለሙ ነበር ህይወታቸው ያለፈው። ይህ ሁሉ የአያት ቅድመ አያት የጀግንነት ታሪክ ታላቅ የሞራል ስንቅ ሆኖት የወቅቱ ስርዓት ጠመንጃን በብዕር ሲፋለም አንዳችን ፍርሃት ሳይታይበት ከአፄ ኃይለ ሥላሴ ፊት ለፊት ይሰጠው የነበረው ኮስታራ መልስም ከዚህ ማንነት የመነጨ ነበር። የጥላሁን ዓላማን ለማስቀየር የደደረ ልብን የሚያቀልጡ የተለያዩ ማማሌዎች በተለያዩ ሰዎች ዘንድ በምልጃ አቀርበውለት ነበር። ነገር ግን ልጁ ቅንጣት ታክል አፍቅሮተ ነዋይ የሌለው ሰልፍለስ ሰው ነበር። ለአብነት ያክል እህቱ ሳራ ግዛው ወንድሟን የመቀየር ተልዕኮ ከንጉሱ ዘንድ ተሰጥቷት ወደ ቤቷ በመጥራት የአውሮፓ ሀገር ዲፕሎማቶችን እንዲመክሩላት ጭምር በመጋበዝ የውጭ ትምህርት ዕድል እንሰጥሃለን፣ ንቅናቄውን ለቀህ ውጣ ብለውት ነበር። ጥሌ ግን ወይ ፍንክች ያለ ይመስላል። አጎቱ አቶ ገብረ ይማም የሚባሉ ከሮቢት አዲስ አበባ በመምጣት ትግሉን እንዲያቆምና በህይወት የመኖሪያ ጊዜ ሊያጋዙት በመፈለግ እጅህን ከፖለቲካ አንሳ፣ ከሞተ አንበሳ በህይወት ያለው ውሻ ይሻላል ሲሉ በመምከር ይሁንታውን ቢጠይቁት አሻፈረኝ በማለት ከዓላማዬ አንድም ጋት ወደ ኋላ አልመለስም አላቸው። ከዛም አቶ ገብሬ በልጁ ሁኔታ በመገረም ቆይ የምትማረው ትምህርት ግን ምን አይነት ትምህርት ነው ብለው ሲጠይቁት ፖለቲካ ሳይንስ ቢላቸው አይረዱትም በማለት ጸረ መንግስት ነው ይላቸዋል።
እርሳቸውን ፈገግ በማለት አንተማ ምን ተማሪ ነህ አሸባሪ ነህ እንጂ ብለውት ነበር ይባላል። ጥላሁን መልሶ አያጋሻይ ሁሉም ነገር እኮ ነጥብ አለው ሲላቸው አቶ ገብሬም ወዲያውኑ ፈጠን ባለው መልሳቸው አረ ከነጥብ ሳትደርስ ጠብ ያድርጉሃል በማለት ተው የሚለውን አጎታዊ የምክር አገልግሎት ሰጠውት ነበር። ነገር ግን ይህ ሁሉ የጥሌን ፍላጎት ያላገናዘበ ከንቱ ልፋት ነበር። ትግሉን ቀጠለበት። አቋርጦት የነበረውን ትምህርትም ዳግም በ1962 ዓ.ም በመግባት የወዚያ ፕሬዝዳንትነትን ጭምር ተቆናጠጠ። ከ4 ወር የፖለቲካ ትግል በኋላ በመንግስት ታጣቂዎች ፍቅረኛውን ዮዲት ታየን በምሽት ከወንድሙ ጋር እየሸኘ ባለበት ወቅት በምሽት ላይ 1 ሰዓት ገደማ ጸሎትን ካበሾች ተንኮልን ከነጮች አጣቅሰው አንድ ውድ ማንነትን የተቀዳጁ የሚመስሉት አፄ ኃይለ ሥላሴ ጀግናን በስልት የማስወገድ ልምዳቸውን በወጣቱ ፖለቲከኛ ላይ ገዳይ ስኳዳቸውን ትዕዛዝ በመስጠት ቅልቡ ጦር የፊውዳል ዘበኛ በተስፈኛው ወጣት ፖለቲከኛ ላይ የጥይቶችን አረር አከታትለው በደረቱ ላይ ተግተገው ተሰወሩ። ከዛም ታናሽ ወንድሙና ፍቅረኛው ዮዲት ታየ የካቲት 12 ሆስፒታል ወዲያውኑ ወስደውት ዩጎዝላቪያን ዶክተሮች ጥይቶቹን ሊያወጡለት ዝግጅት ሲያደርጉ ከቤተ መንግስት በተሰጣቸው ቀጭን ትዕዛዝ ማለት እኛ እንዲሞት የምንፈልገውን ሰው እናንተ ለማዳን እንዳትሞክሩ ተባሉ። ዶክተሮችም ጥላሁን እገዛ ሳያደርጉለት ለ30 ደቂቃ ያክል በሞትና በህይወት መካከል ሲሰቃይ ከቆየ በኋላ ህይወቱ አለፈች። የኢትዮጵያ ተማሪዎች ንቅናቄ አንድ ሁነኛ ታጋያቸውን አጡ። ወዲያውኑ በየካቲት 12 ሆስፒታል ዙሪያ የነበረው የተማሪዎች ማዕበል አድኑልን በማለት ቢማጸኑም ሙያዊ ስነ ምግባራቸውና አስገዳጅ ቤተ መንግስታዊ ትዕዛዝ የተጋጨባቸው ዩጎዝላቪያን ዶክተሮች እጃቸው ላይ ሲሞት እያዩ ዝም አሉ። የታጋይ ፖለቲከኛ ጥላሁን ግዛው ህይወቱ ካለፈች በኋላ ተማሪዎች አስከሬኑን አውጥተው ወደ ያነው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ወይም ወደ አሁኑ አዲስ አበባ ዩኒቨርሲቲ 6 ኪሎ ሜን ካምፓስ በመውሰድ በሕክምና ተማሪዎች እንዲገነዝ ካደረጉ በኋላ ቅድስት ሥላሴ ካቴድራል የቀብር ስነ ስርዓት እንዲፈጸም በሌሎች የሁለተኛ ደረጃ ትምህርት ቤት ተማሪዎች መልእክት ሲያስተላልፉ ከቆዩ በኋላ ቅድስት ሥላሴ ቤተክርስቲያን ከተቀበረ በሰለስቱም በሶስቱም በሰባቱም በአርባውም በአመታቱም በመንፈቁም ተማሪዎች እየተሰባሰቡ ስርዓቱን ያውካሉ በሚል ስጋት የንጉሱ የክብር ዘበኛ ኃይል አስከሬኑን ከተማሪዎች ቀምቶ ወደ ትውልድ ቦታው ማይጨው ዝበ ማርያም ተወስዶ እንዲቀበር ማድረጋቸው ጥላሁን በንጉስ ስርዓት ስለመገደሉ ውሃ የሚያነሳና ሚዛን የሚደፋ ማስረጃ ነው ማለት ነው። ማለቴ በቻይንኛ እኔ ነኝ የገደልኩት ሲሉ ለማጠየቅ አዲስ አበባ አትቅበሩ እያለ ይመስላል። ደጃች በላይ ዘለቀን መሰል ጀግና በሉ ስርዓት የጀግና ደም የለመደው ስርዓት በዚህ መልኩ ነበር ማለት ነው። በሀገራችን ኢትዮጵያ ላይ ታላቅ ገድልና ታምር ለሀገራቸው ሊሰሩ የሚችሉ ታላቅ ፖቴንሻል ያላቸውን ሰዎች በዚህ ስልታዊ መንገድ ያስወግድ ነበር። ውድ የታሪክ ጓዳ ተከታታዮቼ እንድታጤኑት የምፈልገው ነገር የንጉሱ ስርዓት እስካሁን የጠቀስናቸውን ታሪክ ይቅር የማይላቸው ኢሰብአዊ ድርጊቶች የፈጸመ ቢሆንም ሙሉ በሙሉ መልከ ጥፉ ስርዓት አልነበረም። የራሱ መልካምና አኩሪ ሀገራዊ ድሎች ነበሩት። ለምሳሌ ዘመናዊነትን ስናስብ አፄ ኃይለ ሥላሴን ማስታወሳችን አይቀሬ ጉዳይ ነው። ያን ባናደርግ ግን እጅግ ታላቅ ንፉግነት ነው። አድማጮች እንድሰራላችሁ የምትፈልጉትን በዘመናዊ ኢትዮጵያ ታሪክ ፔሪዳይዜሽን ውስጥ በተለይ ጥቆማ መስጠት ይቻላል። ለዛሬ እዚህ ላይ አበቃን። ሰላም ሁኑልኝ።